ሀበሻ ምንቀኛ ነው የሚባል ሐሳብ ተስማሙበታላችሁ? አይ ቲንክ እኔ እስማማበታለሁ ትንሽ አትሊስት። ዲላን ፔጅ ባለፈው ሲመጣ ታስታውሳላችሁ ስለ ኢትዮጵያ ሲጠይቀኝ ያው እርስ በራሳችን እንዋደዳለን፣ በጣም እንፋቀራለን፣ እንተጋገዛለን ብያለሁ። ኦፍ ኮርስ ከውጭ ሀገር ለሚመጣ ሰው ራሳችን ሪፕሬዘንት የምናደርግበት መንገድ በጣም ፖዚቲቭ መሆን አለበት። የቤታችን ግን እዚህ ብናወራበት አይሻልም? አንድ ሀቅ ልነግራችሁ እፈልጋለሁ። ለምን እንደሆነ ባላቅም በጣም ብዙ ኢትዮጵያውያን አሉ የጓደኞቻቸው፣ የቤተሰቦቻቸው፣ የወንድሞቻቸው፣ የእህቶቻቸው፣ የፍቅረኛቸው፣ የሚስታቸው፣ የባላቸው ስኬት የማይፈልጉ በጣም ብዙ ሰዎች አሉ። ኦፍ ኮርስ ሁሉንም መውቀስ አልችልም። በጣም ብዙ ጥሩ ሰዎችም እንዳሉ ማለት ነው። ይህ ከየት ነው የመጣው? ለምንድን ነው ብዙዎቻችን ለመቅናት ቀላል የሆነው? መንቀኛ ለመሆን ቀላል የሆነበት ምክንያት ምንድን ነው ብዬ ራሴን ጠየቅኩት። አንድ ታሪክ ልነግራችሁ ፈልጋለሁ። ሁለት ገበሬዎች ነበሩ። እነዚህ ሁለት ገበሬዎች እንግዲህ ጎረቤታሞች ናቸው። አንዱ ገበሬ እርሻው ለምልሞለት አጭዶ ለመሸጥ እየተዘጋጀ ነው። ያኛው ገበሬ ደግሞ ምንም አይነት እህል ዘርቶም ማሳደግም አልቻለም፣ ድርቅ ላይ ነው ያለው። እነዚህ ሁለት ገበሬዎች እንግዲህ የተለያየ ሁኔታ ላይ ነው ያሉት። አንዱ ገበሬ ስኬት ላይ ነው፣ አንዱ ገበሬ ደግሞ ውድቀት ላይ ነው ማለት ነው። ይህ ውድቀት ላይ ያለው ገበሬ ምን ብሎ ያስባል? ኦኬ የኔ እርሻ እንግዲህ ምንም አልለመለመልኝም፣ ተበላሽቷል። የሱ ግን በጣም ተስተካክሎለት ህይወቱ ሊቀይር ነው። ስለዚህ ምን ባረግ ይሻለኛል ብሎ ራሱን ጠየቀ። ሁለት ምርጫ አይምሮ አቀረበለት። አንዱ ምርጫ ምንድነው? ሌሊት ተነስቶ የዛኛው ገበሬ እርሻ ማቃጠል ነው። which is ሁለቱም ድሃ ሆኖ ያርፋሉ። ሁለተኛው ምርጫ ግን ምንድነው? እንደ ጎረቤት አንኳክቶ እባክህ ወንድሜ እንዴት አድርጌ የኔ እርሻ እንዳንተ ማለምለም እችላለሁ ብሎ መጠየቅ። ከዛ የሁለቱም እርሻ ማለምለም ማለት ነው። አያችሁ ብዙዎቻችን ሳናቀው እንግዲህ መጀመሪያው ምርጫ እንድንመርጥ ተደርገናል። which is የሌላ ሰው ስኬት ካወደቅን እኛ ኖርማል ወይም ደግሞ የተሳካልን ይመስለናል። ሁሉም ሰው ይውደቅ እንጂ እኔ ኖርማል ሆናለሁ የሚል አስተሳሰብ አለን። የአንድ ሰው ከፍታ ግን የኛ ዝቅታ ሊያመጣው አይችልም። እንደውም ስኬታማ ሰዎች በበዙ ቁጥር እቺ ሀገርም ትለወጣለች፣ እኛም የመለወጥ አቅማችን ከፍተኛ ይሆናል። ችግራችን ግን ያ ስኬታማ ሰው ከመጠየቅ ይልቅ መመቃኘት ባህላችን አድርገነዋል፣ ጸባያችን አድርገነዋል። ምንቀኝነት ማንም ሰው የትም ቦታ አያደርስም። ሁላችንም ነው ድሃ የሚያደርገን መንገዳችሁ። ስለዚህ ሁላችንም ድሃ ከምንሆን አይ ቲንክ አንድ ሰው ስኬታማ ሆኖ አንድ ድሃ ሰው መክሮ ከፍ ቢያደርግ ይሻላል። ስለዚህ በሌላ ሰው ከምትቀኑ ለምክር ጠይቁ። እውነቴን ነው የምላችሁ። መንገዱን አሳየኝ ብላችሁ ምክር ተቀበሉ። ይህ ምን ያደርጋል? ያኛውም ስኬታማ ያደርጋል፣ እናንተም ስኬታማ ያደርጋል። ሁላችንም እየተጋገዝን ከፍ እንላለን ማለት ነው። የማንም ሰው ከፍታ የእናንተ ውድቀት ሊሆን አይችልም። ወዳችኋለሁ ጋይስ። አክበረት የሰራችሁ አዲስ ስፌት ላሳያችሁ ፈልጋለሁ። መጀመሪያ እሷን ጠራታለን ወደ መድረኩ። ኦኬ ኦልራይት። ሶ ምንድነው የሰራሽው? ኮፊያ። በስመ አብ ወመንፈስ ቅዱስ ጋይስ ይህ እሷ ነች የሰራችሁ ብላችሁ ታምናላችሁ? እንዴት ደግሞ እንደሚመች ከየት አውልቀሽ ነው? ከየት ነው ያመጣሽው? ማርያምን ኦ ማይ ጋድ ይችላልው ነኝ this is crazy። እስኪ አርጊው። የሴቶች ነው አሻንጉሊት ነገር ነው የምትመስለው። እቺ ደግሞ እስኪ አርጊው። that's crazy። እስኪ ነው ቀረብ በይ ወደዚህ ጋይስ። በጣም ምቾት አለው ብታዩ ደግሞ this is crazy። በጣም ነው የሚመቸው። እስኪ ያኛው ሴት አለ ያኛው አምጪ ኦ ግን ክሪዮ እሱ ኮፊያ ነው የሚሆነው። ቦርሳ ነው ይሄ ቦርሳ ነው ያ ጋይስ ተመልከቱ። ይሄ ደግሞ ቦርሳ ነው የሚሆነው። ኦ ማይ ጋድ እንግዲህ ደስ ተጨምሮ ከዛ በዚህና በዚህ ይሰፋል። ኦኬ ይሄ እኮ የቢች ቶክ ይባላል። ይሄ የባህር ዳርቻ ምናምን ስትሄድ ሴቶች የሚይዙታ ይሄንና ከዛ ይሄ ደግሞ ጋይስ እቺ እንግዲህ ለጨረታ እናውላታለን። ጨረታ የአክበረት የመጀመሪያ ስፌት ማለት ነው አይደል? ለጨረታ ነው ወይስ ዝም ብለን እናስቀምጣት ፍሬም አድርገን? ዋው I'm so proud. This is amazing. ጋይስ እህቴ ምን ያህል ለባም እንደሆነች ልነግራችሁ አልችልም። በቃ ለባም ሆናልኛለች። እኔ እናት እኔ ኮች እየጸዳሽ ነው። ይኸው እስኪ ያረገችልኝ ጋይስ፣ ይኸው እስኪ ያረገችልኝ። كاولنت ما يعني فلتكوي جنسي خص هذا زين نعين نسل قدله نعين سباي
ጌታ እያገዘኝ ነው እግዚአብሔር እያገዘኝ ነው በቃ እየለበሙልኝ ነው እነዚህ ልጆች እግዚአብሔር ይደማር እግዚአብሔር ነው በጣም ደስ ይላል በቃ ተሐጉስ እንخمدها ያለው كان انتي لبنان ስነ ስርዓት በቃ ደስ ሲል በቃ አልጠየቅኳትም እኮ በቃ የሆነ ሩሜን ገብታ ታጸዳልኛለች ምናምን ገባችሁ እኔ ትንሽ ዝርክርክልባታለሁ እሷ ገብታ ታነሳለች ምናምን የሆነ በቃ ይሄ በቃ ምን ልበላችሁ ውስጧ ነው በቃ ከውስጧ ነው የመጣው ታውቃላችሁ ምንም ሳልጠይቃት ሳላስገድዳት ምናምን በራሷ መታ ታጸዳለች ምናምን ምግብ ሰራችልኝ ቅድም እንቁላል ባይክ እያደጉልኝ ነው ጌታዬ ወይ ይሄው ከንቃተ ህሊና ጋር ፋይት እያደረገ ያለው እንግዲህ ወንድማችን ሮባ ነው ሮባ ያው ሰፖርት እናደርጋለን በእርግጠኝነትም ታሸንፋለህ ባንተ ተማመናለሁ አንበሳ ስራ ምንድነው ማሸነፍ ነው ኦንሊ ማሸነፍ yes መብላት ነው ንቃተ ህሊና ተዘጋጅ እንግዲህ ወንድማችን ይሄው ከወንድማችን አጠገብ ሆነን ሰፖርት እናደርጋለን እናበረታታለን ደቃደ ስሆነ ጎንና ሆነ በደንብ ቀውጥን ጎረ ተዘጋጅና ያለለና ከኹራዕና ይወድ አድና ትሪለሁም ለጥ አውይና ይኔ ንቃተ ህሊና ምንድነው ያለ سجل لا ولا إجزاء إجزاء المش تعمل أنا ديني نقطين ولا خفلي نذا نقاط لينا حزي فاتح لي العائلة سلزي حاونا زي كاري لاي مالتي يودم بجيرو let's go إيش brother لا هاي ما أعرف let's go